ቪዲዮውን ከመመልከታችሁ በፊት ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳዘነጉ አብራችሁን ቆዩ። ታሪኩ የሚጀምረው በበረሃማ ስፍራ ሲሆን በመኪና ውስጥም ሶስት ጓደኛሞችን ያስመለክተናል። የመጡት ደግሞ እጅግ ቅንጡ በሆነ ቤት ውስጥ የበዓል ጊዜን ለማሳለፍ ነበረ። ይህ ቤት የሃይደር አጎት ቤት ሲሆን ሆኖም አጎቷ ለስራ ስለሄደ ቤቱ ውስጥ ማንም የለም ነበረ። ስለዚህ ሃይደር ከሁለቱ ጓደኞቿ ስካርሌት እና ዱ ጋር በመሆን ትመጣለች በዓልን ለማሳለፍ። ስካርሌት ራሷ የማህበራዊ ሚዲያ ተጠቃሚና ታዋቂ ሰው ነች። በቀጥታ ስርጭትም ለሁሉም በምሽት ከጓደኛዋ ሃይደር ቤት የወደቀውን ተወርዋሪ ኮከብ እንደምትመለከት ነገረቻቸው። በቻናሏ ላይም ስለምታስተላልፍ ተከታዮቿ እንዲከታተሏት ጠየቀቻቸው። ነገር ግን ምን እንደሚፈጠር ሙሉ መረጃ የላትም። ከዛም በምሽት ሁሉም በመሰብሰብ ተወርዋሪ ኮከቡን ይመለከቱ ጀመር። ሃይደር እና ዱ በእውነቱ እጅግ ደንግጠው ነበረ። በተመሳሳይ ሰዓት ስካርሌት ይህንን ለተከታዮቿ ታስመለክት ነበረ። በድንገት ግን የስልኳ ኔትወርክ ይቋረጣል። በዚህም ለተከታዮቿ ይህንን ማሳየት አልቻለችም ነበረ። ከዚህም በኋላ ሁሉም አንድ ላይ በመሆን ወጥተው መጠጣት ይጀምራሉ። ስካርሌት የሀዘን ስሜት ተሰምቷት ነበረ፣ ምክንያቱም ይህንን ልዩ ሁነት ለተከታዮቿ ማሳየት አልቻለችም። ስለዚህ ዱና ሃይደር ለስካርሌት ማህበራዊ ሚዲያ ሙሉ ህይወቷን ልታደርግ እንደማይገባ ነገሯት። እዚህ እስከሆንሽ ድረስም ፈታ ማለት አለብሽ አሏት። ከዛ መጠጣታቸውን ይከተላሉ። በድንገት ግን ትልቅ ኩስ ከሰማይ ወደ መዋኛ ገንዳው ይወድቃል። ከመዋኛ ገንዳውም ጭስ ይወጣ ጀመረ። ሽታውም መጥፎ ነበረ። በዚህም ሶስቱም ሊያወጡት ይወስናሉ። ካወጡት በኋላ ፊት እንዳለው ያውቃሉ። አነስ ያለ ሲሆን በግልጽ ለማየትም አስቸጋሪ ነው። እነሱም ይሄ በበረሃ ውስጥ ያለ እንስሳ ነው ብለው አስቡ። ወደ ቤታቸው በመግባትም ከእርሱ ጋር ተመሳሳይነት ስላላቸው እንስሳት ይመለከቱ ጀመር። ምንም ነገር ግን ሊያገኙ አልቻሉ። ሃይደር በጣም ተናዳ ነበረ፣ ምክንያቱም ያ ፍጥረት የመዋኛ ገንዳውን አቆሽሾባታል። አጎቷ ይህንን ሲመለከት ይሰድበኛል ብላ ሰግታ ነበረ። ከቅጽበት በኋላ ግን ሁሉም አንድ ላይ ወደ መኝታ ክፍላቸው ይሄዳሉ። በነጋታውም አንድ ላይ በመሆን ቁርሳቸውን ይመገባሉ። በድንገት ግን የሁሉም ስልክ ይዘጋል። ይህንን ስትመለከት ስካርሌት ተበሳጨች፣ ምክንያቱም የገንዘብ ምንጯ ማህበራዊ ሚዲያ ነው። ለጓደኞቿ ቪዲዮ የማትለጥፍ ከሆነ ድንቡሎ ሳንቲም እንኳን እንደማታገኝ ነገረቻቸው። እያወሩ እንዳለ ታዲያ የዛን ፍጥረት ድምፅ ከውጭ ይሰማሉ። ወደ ውጭ ወጥቶ ሲመለከቱ ግን ምንም ነገር የለም ነበረ። ሆኖም የተራመደበት አሻራ ስለነበር በመከተል ሊገሉ ታሰቡ። ወደ ፍጥረቱ አካባቢ ሲደርሱ አንድ ልጅ ከስፍራው ውሃ እያጠጣ ነበረ። ልጁም አጎቱ ቦታውን ያጸዳው እንደነበርና አሁን አጎቱ ስለሌለ እሱ ቦታውን እያጸዳ እንደሆነ ነገራቸው። ይህንንም በመናገር ከቦታው ይሄዳል። ከዛ በኋላ ሶስቱ ያንን ፍጥረት ከቦታው አርቀው ሊጥሉት ወሰኑ። ፍጥረቱ ግን በቀላሉ ስለማይንቀሳቀስ ያ ልጅ እንዲያግዛቸው ይጠይቁታል። በምላሹም ገንዘብ እንደሚሰጡት ነገሩት። ያ ልጅም እንዴት እንደሚረዳቸው ሲጠይቃቸው ይህንን ፍጥረት አርቆ መወርወር እንደሚፈልጉና በዛ እንዲረዳቸው ነገሩት። በዛም $50 እንሰጣለን አሉት። ልጁ ግን አልተስማማም ነበረ። ምን እንደሚፈልግ ሲጠይቁትም መሳም ነው የምፈልገው አላቸው። ብዙም ደስተኛ ባይሆኑም በሐሳቡ ይስማማሉ። ዲ ከሳመችው በኋላ ገንዘቡን ትሰጠዋለች። ከዛም ልጁ ወደ ፍጥረቱ ይሄዳል። ሲነካጋው ግን ፍጥረቱ አፉን ይከፍታል። ልጁ በመደንገጥ ከቦታው በፍጥነት ይሸሻል። ይህንን ሲመለከቱ ሶስቱ ሴቶች በጣም ተበሳጩ። ይህ ጥቅም የሌለው ሰው ገንዘባቸውን ወስዶ ስራውን መስራት እንዳቃተው ነገሩት። ሶስቱ ሴቶች ወደ ፍጥረቱ ሲጠጉ ፍጥረቱ አድጎ ነበረ። ሃይደርም በመደንገጥ ምናልባትም ኤሊየን ሊሆን ይችላል፣ ምክንያቱም ትላንት ድንጋይ ነበር የሚያክለው፣ በዚህ ፍጥነት ማደጉ ያስገርማል ትላለች። ስለዚህ አደገኛ ሊሆን ስለሚችል ልንገለው ይገባል አለች። ዱ ግን ባንገለው የተሻለ ነው፣ ምክንያቱም እንዳሰብሽው መጥፎ ላይሆን ይችላል አለች። ስለዚህም ልናውቅ ይገባል፣ ምክንያቱም ይህንን ነገር ስንመለከት ለመጀመሪያ ጊዜ ነው አለቻት። ሁነቱን ለመንግስት ለማሳወቅ ቢያስቡም ስልካቸው ዘግቶ ነበረ። በዚህም ምክንያት ለማንም ሁነቱን መናገር አልቻሉም። አጎቷም ይህንን ፍጥረት ከቦታው ከተመለከተ በጣም ይበሳጫል አለች። በዛም አንድ ሸራ ከስሩ በማድረግ ሊጎትቱት ሞከሩ። በጣም ከባድ ሆኖባቸው ነበረ። እንዴት መጠኑ ትንሽ የሆነ ነገር በዚህ መጠን ሊከብድ ቻለ የሚለው ነገር ግራ አጋባቸው። ትንሽ ካንቀሳቀሱት በኋላም ወደ ቤታቸው ሲሄዱ ፍጥረቱ ይነሳል። እነሱም ዘና ማለታቸውን ቀጠሉ፣ ምክንያቱም ከሁለት ቀን በኋላ ወደ ነበሩበት ከተማ ይመለሳሉ። በዛን ምሽት ሁሉም በተኙበት ፍጥረቱ በጣም ይጮህ ነበረ። በዚህም ዱ በመንቃት ወደ ፍጥረቱ ትሄዳለች። ዱ ፍጥረቱ ምግብ ተርቦ ነው ብላ አስባ ነበረ። ካነሳችውም በኋላ ወደ ቤቷ ይዛው ትሄዳለች። ይህ ነገር ግን በጣም አስገርሟት ነበር፣ ምክንያቱም ሶስቱ ሊጎትቱ ሲሉ የከበዳቸው እንዴት እርሷ ይዛው ልትሄድ ቻለች የሚለው ነገር አግራሞት ጭሮባት ነበረ።
ዱ በመቀጠልም ለፍጥረቱ ፕሮቲን ታመጣለታለች። በነጋታው ስካርሌት ፍሪጅ ውስጥ ምግብ ስትመለከት ምንም ነገር አላገኘችም፣ ምክንያቱም ዱ ለፍጥረቱ ሰጥታው ነበረ። በተመሳሳይ ሁኔታ ኤሊየኑን ስታየው በጣም ትበሳጫለች። ማን እንዳመጣውም ስትጠይቅ ዱ ሁሉንም ታሪክ ነገረቻቸው። ሂደርም ወደ ቦታው ስትመጣ አጎቷ ይህንን የሚያውቅ ሆነ እንደሚቆጣትም ተናገረች። ለዱ ይህንን ፍጥረት አውጥታ እንድትጥለው ነገረቻት። ልታነሳው ስትሞክር ግን በመጮህ ራሳቸውን እንዲያማቸው አደረገ። ዱ የተረዳችው ፍጥረቱ ከቤት መውጣት እንደማይፈልግ ሲሆን ሂደር ግን የሚቆይ ከሆነ ሙሉ ቤቱን መጥፎ ሽታ እንዲኖሩ ያደርጋል አለቻት። ሂደር በመቀጠልም ከአካባቢው መኪና እንዳለና እርዳታ መጠየቅ እንደሚችሉ ነገረቻቸው። ዱና ሂደርም አንድ ላይ በመሆን እርዳታ ለመጠየቅ ይሄዳሉ። ስካርሌት ግን በቤት ነበረች። ጩኸቱ የተለየ ሲሆን እሷ ፍጥረቱን በመመረዝ ልትገለው ታስባለች። በብርጭቆ መርዛማውን ነገር ትከላከላለች። ኤሊየኑ ግን ልትገለው እንዳሰበች ያውቋል። በሌላ በኩል ዱና ሂደር አንድ ብቸኛ ቤት ያገኛሉ። ወደ ውስጥም ይገባሉ። በውስጡ ማንም ባይኖርም አንድ ሳይንሳዊ ጥናት ግን ያገኛሉ። ዱ የተረዳችው የሆነ ሰው ስለ ኤሊየን እያጠና እንደነበረ ነው። ጥያቄው ግን ያ ሰው የት ነው የሚለው ነገር ነው። በነጋታው ለመመለስ በመወሰንም ወደ ቤታቸው ይሄዳሉ። ወደ ቤት ሲመለሱ ግን ስካርሌት በመዋኛ ገንዳው ጥሩ ጊዜ እያሳለፈች ተመለከቱ። ዱ ስላገኙት ቤት ነገረቻት፣ ቢያንስ ለአንድ ቀን መቆየት እንዳለባቸውም ጭምር። የስካርሌት መልስ ግን ያስገርም ነበረ። ኤሊየኑ ያን ያህል ጎጂ እንዳልሆነ ነው። እራታቸውንም እየተመገቡ የስካርሌት አመጋገብ የተለየ ነበረ። ለብዙ ጊዜ ያልተመገበች ያህል ነበረ ስትበላ የነበረው። ከበላች በኋላ ስፖርት ትሰራለች። በዚህም ሁለቱም ተገረሙ። በምሽት ሂደር ድምፅ ሲሰማት ትነቃለች። ኤሊየኑም እያደገ ተመልክታ ነበረ። ከቆይታ በኋላም ስካርሌትን ያጫወታታል። ሂደርም ራሷን መቆጣጠር ተስኗት ስካርሌትን ተቀላቀለቻት። ዱ ወደ ቀድሞ ቤት ስትሄድ የሳይንቲስቱን የሞተ አካልና ጽሑፍ ታገኛለች። የኤሊየኑ ሐሳብ መሬትን በመቆጣጠር አምሳያውን መጨመር ነው። በዛም ኤሊየኑንና ጓደኞቿን ትገላቸዋለች። በምሽት ግን በርካታ ተወርዋሪ ኮከቦች ወደ መሬት በመውደቅ መሬትን ሲያጠፏት ያሳየናል። አብራችሁን ስለቆያችሁ ከልብ ያመሰግናለሁ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘሁ።